የመጀመሪያችሁ ቪዲዮ ለመስራት ፈልጋችሁ ግራ የተጋባችሁ፣ ካሜራ ፊት ለፊት የምትናገሩትን የሚጠፋባችሁ፣ ገና ከመጀመራችሁ ስታክ አድርጋችሁ የቀራችሁ፣ አሁን በዚህ ቪዲዮ እንዴት የራሳችሁን ቪዲዮ ለመስራት የሚረዷችሁ 3 ዋና ዋና ነገሮች እንመለከታለን። እኔ የመጀመሪያ የዩቲዩብ ቪዲዮ ከመስራቴ በፊት ብዙ ቪዲዮዎችን አይቻለሁ። እነዚህ ቪዲዮ የሚያሳዩት እንዴት የዩቲዩብ ቻናል ክሬት እንደሚደረግ፣ እንዴት ሞኔታይዝ እንደሚደረግ እና እንዴት ከአድሰንስ ጋር እንደሚገናኝ ነው። ነገር ግን ቻናል ክሬት አድርጋችሁ የመጀመሪያ ቪዲዮ ለመስራት ስትሞክሩ እነዚህ ችግሮች ያጋጥሟቸዋል። ለካሜራ ፊት ለፊት መቆም፣ አዲስ መሆን፣ የምትናገሩትን ነገር መጥፋትና መቆራረጥ እና የቀረጻችሁትን ቪዲዮ ጥራት ማነስ። እነዚህ ችግሮች የእናንተ ብቻ ሳይሆኑ በዩቲዩብ እና በሌሎች የሶሻል ሚዲያ ፕላትፎርም ላይ ስኬታማ የሆኑ ሰዎች መጀመሪያ እነዚህ ችግር ተፈትነዋል። ስለዚህ ከእነዚህ ፈተናዎች አልፋችሁ ከስኬታማዎቹ አንዱ ለመሆን እነዚህን 3 ስኪሎች ያስፈልጋችኋል። ፊልሚንግ፣ ሆስቲንግ እና ቪዲዮ ኤዲቲንግ። ፊልሚንግ ማለት ማንኛውም የሚንቀሳቀስ ምስልና ድምፅ ሪከርድ ማድረግ ሲሆን ቢያንስ ማወቅ ያለባችሁ ላይት አጀስትመንት፣ ካሜራ አንግል እና ሙቭመንት እና የተወሰኑ የፎቶግራፈር ሙቭመንቶች ማወቅ ይኖርባችኋል። ሁለተኛ ሆስቲንግ። ለአብዛኛው የሶሻል ሚዲያ ጀማሪዎች ችግር የሆነው ሆስቲንግ ሲሆን በውስጡም በዋናነት 2 ነገሮችን ይይዛል። እነሱም ስፒኪንግ ስኪል ወይም ደግሞ የመናገር ችሎታ ሲሆን ሁለተኛው ቦዲ ሙቭመንት ወይም ቦዲ ላንጉዌጅ ነው። ጥሩ ሆስት ለመሆን ካሜራ ፊት ለፊት ሆኖ አነጋገራችሁን፣ አቀማመጣችሁን፣ አቋቋማችሁንና እንቅስቃሴያችሁን ማስተካከል ይኖርባችኋል። ሶስተኛው ቪዲዮ ኤዲቲንግ በአሁኑ ሰዓት በጣም አስፈላጊ የሆነው ቪዲዮ ኤዲቲንግ ሲሆን ብዙ ሰዎች ከፍለው እየተማሩ ይገኛሉ። ምክንያቱም የቀረጻችሁት ቪዲዮ ላይ ማንኛውም ስህተት ቢኖረው ለማስተካከል እና ቪዲዮአችሁ ላይ የሳውንድ ኢፌክት፣ ትራንዚሽን እና ሌሎችን ፊቸሮች በመጨመር የቪዲዮአችሁን ቫልዩ መጨመር የሚያስችል ስኪል ነው። የተለያዩ ፎቶዎችን በመጠቀም ደስ የሚል ቪዲዮ መስራት ትችላላችሁ። ጀስት ሞባይል ፍሪ ቱሎችን በመጠቀም እነዚህን ነገር መለማመድ ትችላላችሁ። ስለዚህ ጥሩ ኮንቴንት መርጣችሁ ቪዲዮ ካፕቸር ያደረጋችሁት ቪዲዮ ሰዎች በሚረዱት ሁኔታ በማብራራት እና በማሳየት ከዛም በጥሩ ሁኔታ ኤዲት በማድረግ ፖስት ማድረግ ነው። እስካሁን ያየነው ይህ መስል ነበር። ቪዲዮ ከተመቻችሁ ላይክ በማድረግ እና ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ።